ወለም ይውለድ አልተወለደም አለ። አልወለደም ካለ ምን የለውም ጌታችን? ልጆች የሉትም። አልተወለደም ካለ ምን የሉትም? ወላጆች የሉትም። ወላጆችም ልጆችም የሉትም። ወላጅ የሌለው ጥንታዊ ጅማሬ ስለሌለው ነው። ልጆች የሌሉት ተከታይ ስለሌለው ነው። ወላጅ አለው ካልን ወላጁ ቢያንስ በእድሜ ይቀድመዋል። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ካሉን እግዚአብሔር የኢየሱስ አባቱ ነው ካሉ በአባትና በልጅ መሃል መለያየት አለ የለም? አይ ግን ይሏቸዋል። በዘመን አይቀዳደሙም። ኢየሱስና እግዚአብሔር እኩል ናቸው። ግን እግዚአብሔር አባቱ ነው፣ ኢየሱስ ልጁ ነው። እኔ አቡ ሃይደር እባላለሁ። ሃይደር ልጄ ነው፣ እኔ አባቱ ነኝ። የሚገርማችሁ ግን እኔና ሃይደር በእድሜ እኩል ነን። አመናችሁ? እመኑ እንጂ። እና ምንድነው እሺ የምንረዳው? አባትና ልጅ ሆነው እኩል ናቸው። አባትና ልጅ እኩል ከሆኑ እንዴት እግዚአብሔር አባት ተባለ? እንዴት ኢየሱስ ልጅ ተባለ ታዲያ? አንዱን አባት ሌላውን ልጅ ያሰኘው ምንድነው? በስልጣን ካልተቀዳደም ባልተበላለጡ በዘመን ካልተቀዳደሙ እሺ ነገርየውን ገልብጠን ልጁን አባት አባትየውን ልጅ ማለት እንችላለን ወይ ብንል አይቻልም ይላሉ። ለምን አይቻልም? እኩል እስከሆኑ ድረስ። ሰው ግን የሚረዳው በአባትና በልጅ መሃል የዘመን ልዩነት መኖሩ ነው። እናንተ እኮ በሰው ጭንቅላት ስለምትረዱት ነው ይሉናል። አሃ እናንተ ጋር የተገጠመው የመላእክት ጭንቅላት ነው። በምን እንረዳው? አላህ ሰው አድርጎ ነው የፈጠረው። አንድ ነገር እንገራችሁ። ሰው በሉ እሺ፣ ከሰው ስምና ከሰው ማን ይቀድማል? እንዴ ትገርማላችሁ። ከሰው ስምና ከሰው ማን ይቀድማል? ማን ነው ያላችሁ እንደዚያ? ከሰውና ከሰው ስም ማን ይቀድማል? አንድ ናቸው አይደል? እንዴት? ሰው ማለት ምን ማለት ነው? ሰባት። እስቲ ሰባት በሉ። መሬት አንድ፣ እሳት ሁለት። እናንተ ቁጠሩ። መሬት፣ እሳት፣ ውሃ፣ ነፋስ ብያለሁ። ቆይ አይ ዝም ብላችሁ አራት አትበሉልኝ፣ አንድ አጥቻለሁ። መሬት አንድ በሉ። እሳት፣ ነፋስ፣ ውሃ፣ ለባዊነት፣ ነባቢነት፣ እስትንፋስነት። ሰው ሰባት ጠባየት ስለተሰጠው ምን ተባለ? ሰው። ሰው ማለት ምን ማለት ነው? ሰባት በሉ እንጂ። ሶስት የነፍስ ጠባይ ያለው አራት የሥጋ ስንት ሆነ? ስለዚህ ሰባቱ አካላት ሲገኙ ስሙ አብሮ አለ ማለት ነው። ስለዚህ ከስሙና ሰውየው ማን ይቀድማል? አንድ። ሰባቱ ሲገኙ ሰው የሚለው ስም አብሮ አለ ማለት። አካላችን ስማችን ኋላ ዘለቀ፣ ጥሩ ወርቅ፣ የሽመቤት እንደዚህ እንደዚህ የሚለው ሽፈራው፣ ይሄ ምንድነው? ይሄ አካል ይቀድመዋል። ይሄ የተጸውዖ ስም ነው። ይሄ ኋላ የመጣ ነው። ግን የባህሪ ስማችን ግን ባህሪያችን የሚገልጠው ስም ግን የአካላችን ስም አካላችን ሲገኝ የነበረ ነው። የአካላችን ስም በሉ ከአካላችን ጋር የኖረ ነው በሉ። በጣም ጥሩ። የሥላሴ ከሥላሴ ከአካላቸው ከስማቸው ማን ይቀድማል? ስማቸው ምናቸው ነው? አካላቸው ምናቸው ነው? ከስማቸውና ከአካላቸው ማን ይቀድማል? በሉ እንጂ። በጣም ጎበዞች፣ በጣም ጎበዞች። ካረሳችሁት ማለት ነው። አሁን ልመልሰው ነው። ከሥላሴ ከአካላቸው ከስማቸው ማን ይቀድማል? እሺ የአብ ስም አካል ነው አይደለም? ነው በሉ እንጂ። አካል አይደለም? የወልድ ስም አካል ነው አይደለም? የመንፈስ ቅዱስ ስም አካል ነው አይደለም እንዴ? በጣም ጥሩ። አብ ማለት ምን ማለት ነው? አባት በሉ። ስሙ አካሉ ነው አይደለም? አካሉ ስሙ ነው አይደለም? አብ ማለት ምን ማለት ነው? አባት። እየሄድን ነው፣ አይዟችሁ እየሄድን ነው። የአብ አካሉ ምኑ ነው? እየረሳሁት እኮ ነው። ምኑ ነው? ስሙ ምኑ ነው? አብ ማለት ምን ማለት ነው? በጣም ጥሩ። አብ ማለት አባት ከሆነ ልጅ ሳይወልድ አባት ይባላል? አይባልም። አብ የተባለ መቼ ነው? አብ የተባለ መቼ ነው? ያለ መቼ? እንደው ደግልኝ ማን ነው? እግዚአብሔር ይባርክ በሉ። ያለ መቼ በሉ። ያለ ምን? ያለ መቼ። ምክንያቱም አብ ያልሆነበት ዘመን አለ እንዴ? የለም። ኑሮ አብ አይደለም። ስለዚህ ምን ማለት መሰላችሁ? አብ አካሉ አብ ስለሆነ አካሉ ስሙ አካሉ ስለሆነ ልጅ ሳይወልድ አባት የሚባል ስለሌለ አብ አባት ያልተባለበት ጊዜ ስለሌለ ልጅ አልባ የኖረበት ጊዜ የለም ማለት ነው። ወልድን አልባ የኖረበት ዘመን የለም።
ይወልደዋል አይቀድመውም። ይሄ ነው ምስጢረ ሥላሴ ማለት። በሉ ይወልደዋል አይቀድመውም በሉ። የኔና የእናንተ እናትና አባት ይወልዱናል ይቀድሙናል። አብ ግን ልጁን ይወልደዋል አይቀድመውም። ቃሉ ነው አይቀድመውም። ለምን አይቀድመውም? አባቱ ከሆነ ለምን አይቀድመውም? ቃሉ ነው። ሁላችሁ የሚገርም እኮ ነው። ማሰሪያ እኮ ነው። ኋላ ዮሐንስ ወንጌላዊ እኮ ኋላ ልጅ ነው ይለናል። ቆይቶ በዚያ በዮሐንስ 6 ግድም ይመጣና ልጅ ነው ይላል። ልጅ ይለናል። ኧረ እዚያው ማቴዎስ ወንጌል ዮሐንስ 1:18 ልጅ ይላል። ልጅ ከሆነማ እንግዲያ አብ ይቀድመዋል ስንል ቃል ነው ይላል። ቃል ነው። ቃልና ልብ አይቀዳደቡም ይላል። እመቤቴን አርጎ እኮ የሰራው ተመልከቱ። ልጅ ነው በሉ። ልጅ ከሆነማ እንግዲያ አባቱ ይቀድመዋል ስንል ምን ቃል ነው። ቃልና ልብ አይቀዳደቡ። ስለዚህ የማይቀደም ልጅ ነው ወልድ ማለት። ቃል ያለው ቅድምናቸውን ለማስረዳት ነው። ከቃሉ ጋር ናችሁን? ስለዚህም ጌታ ምን አለ? ዮሐንስ ወንጌል ምዕራፍ 17 ላይ አባ ሰባህኒ በስብሐቲከ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም አለ። አባቴ ሆይ ከአንተ ጋር ቅድመ ዓለም የነበረኝን ክብር ግለጥ፣ ክብሬን ግለጠው ብሎ ተናገረ። ወልድ ከአብ ጋር የነበረ ነው እንጂ ኑሮ የተፈጠረ አይደለም። የፈጣሪ ቃል ፍጡር አይደለም። ለምን? የፈጣሪ ቃል ፍጡር ከሆነ ተመልከቱ፣ ወልድ የአብ ቃል ነው፣ አብ ደግሞ የዓለሙ ፈጣሪ ነው። እግዚአብሔር ፈጣሪ ከሆነ የእግዚአብሔር ቃል እግዚአብሔር ነው። ለምን ያልን እንደሆነ እግዚአብሔር ቃል ካለው የእሱ ቃል ፍጡር ከሆነ ቃል እስከሚፈጥር ድረስ ቃል አልነበረውም፣ ዲዳ ነው ማለት ነው። በደንብ አድርጋችሁ ያዙ። ሎቱ ስብሐት። ወልድ የአብ ቃል ነው። ወልድ ኑሮ ተፈጠረ ከተባለ ወልድ የፈጣሪ ቃል ስለሆነ ፈጣሪ ቃል አልባ የኖረበት ጊዜ ነበር ብሎ አብን መካድ ነው። ለዚህ ነው ወልድ ያለው ሰው አብ ያለው አለው፣ ወልድ የሌለው ሰው አብ የለውም የሚለው መጽሐፍ። ለዚህ ነው ወልድን ካላመንክ አብ የለህም። የወልድን አምላክነት የሚነካ የአብን አምላክነት ይነካል። ስለዚህ ቅድምናቸውን ለማስረዳት እስቲ በሉ ምናቸውን ለማስረዳት አቤት ቅድምናቸውን ለማስረዳት አብ ወልድ መንፈስ ቅዱስ በአንዲት ሕልውና በአንዲት አነዋወር በአንዲት ቀዳማዊነት የኖሩ መሆናቸውን ለማስረዳት ቃል አለው። ሁለተኛ ቃል ቀዳሚው ቃል በሉ አይዟችሁ። ምን አላችሁኝ? ያ ቃል ማን ነው? ቀዳማዊ ነው። ሁለተኛ ሕልውናቸውን ለማስረዳት ምን? አቤት ይሄንን አሁን ያስተማርኩትን ትምህርት ማታ ይዞ ለመጣ ሰው አዛኝን ሽልማት አዘጋጃለሁ። ከፈልጋችሁ ሁላችሁ ያዙ። እኔ ሀብታም ነኝ። አንድ የሚቸግረኝ ነገር የለም። ለሁላችሁም ይዤ ቆያለሁ ሽልማት። ይዞ የመጣ ሰው አንደኛ ሁለተኛ ብሎ ያስረዳ። ማታ ፈተና አለ ከ100